ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ ክፍል 4 የአማርኛ ንባብ ልምምድ ይሆናል ማለት ነው። እንግዲህ በባለፈው በተከታታይ ክላሶቻችን የአማርኛ ቃላቶችንም ፊደላቶችም እንዲሁም ደግሞ አረፍተ ነገሮችን ስንመማር ነበር። ዛሬም ደግሞ እንደተለመደው የአማርኛ ንባብ ዛሬ ረዘም ያሉ 3፣ 4 እና ከዚያ በላይ የሆኑ ቃላቶች በአንድ ላይ ሆነው እንዴት እንደሚነበቡ እናያለን ማለት ነው። ከዚህ ጋር የምታዩቸው እነዚህን ዛሬ በደንብ አድርገን እንለማመዳለን። እናንተ ቀደም ብዬ እንዳልኳችሁ ለቻናላችን ገና አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። ከዚህ ጋር በቢጫ ካለው ላይ ስንጀምር ክፍል 4 አማርኛ ንባብ ይላል። ክፍል 4 አማርኛ ንባብ። እሺ፣ ከዚህ ጀምረን ስናነብ እንግዲህ እነዚህ ምንድን ናቸው? አረፍተ ነገሮች ናቸው። አረፍተ ነገሮች ብዙ ጊዜ ቃላቶችን ነበር ስንለማመድ የነበር። አንዳንድ ቃላቶች የሆኑትን የራሳቸውን ማንበብ፣ ዛሬ ደግሞ እንደዚህ በዛ ብለው እንዴት ይነበባሉ የሚለውን ነው ትኩረት አድርገን የምናየው ማለት ነው። እሺ፣ ከዚህ ጋር ምን ይላል? አ ህ መ ድ አህመድ አህመድ። አሁን አህመድ ለማለት 4 ፊደላቶች ተጠቅመናል። ይህ 4 ፊደላቶች በአንድ ላይ ሆነው አህመድ የሚል ትርጉም ሰጥተውናል። ይሄ ደግሞ ምን ይባላል? ቃል ይባላል ማለት ነው። ቃል እንግዲህ ከአ ጀምሮ እስከ ድ ያለው የፊደላቶች የአራቱ ፊደላቶች ስብስብ ትርጉም ያለው ነገር ስለሰጠን ይህ ምን እንለዋለን? ቃል እንለዋለን። ስለዚህ የመጀመሪያው አህመድ ይላል። ከዛ ጎበዝ ጎበዝ 3 ፊደላቶች ደግሞ አንድ ላይ ጎበዝ የሚል ትርጉም ሰጥቶናል። ጎበዝ። ተማሪ ተማሪ። አሁንም 3 ፊደላቶች ከተ እስከ ር ያለችዋ ተማሪ ነው። እሺ፣ አሁን እዚህ ውስጥ ስንት ትርጉም ያላቸው ቃላቶች አሉ? የመጀመሪያው አህመድ የሚል አለ። ከዛ ጎበዝ የሚል አለ። ተማሪ አለ። ነው አለ። ስለዚህ ስንት ቃላቶች አሉ? 4 ቃላቶች። 1 2 3 4። እነዚህ አሁን በአንድ ላይ ደግሞ ፈጠን አድርገን ስናነባቸው ምን ይላል? አህመድ ጎበዝ ተማሪ ነው ይላል ማለት። ይህ ምን ይባላል? አረፍተ ነገር ይባላል። አረፍተ ነገር እንለዋለን። አንድ ሙሉ ሀሳብ የቃላቶች ስብስብ ትርጉም ያለው ሙሉ ሀሳብ ያ ምን እንለዋለን? አረፍተ ነገር እንለዋለን ማለት ነው። ስለዚህ ምን ይላል? አህመድ ጎበዝ ተማሪ ነው። እሺ፣ ወደ ሁለተኛው ስንመጣ ደግሞ ቡና መጠጣት በጣም እወዳለሁ። እሺ፣ አሁን ከዚህ ጋር ስንት ቃላቶች አሉ? የመጀመሪያው ቡና የሚል አለ። ከዛ መጠጣት የሚል አለ። እሺ፣ ቀጣይ በጣም የመጨረሻ እወዳለሁ ይላል። 4 ቃላቶች ማለት ነው። አንድ ቃል ከአንድ ቃል በባለፈውም ነግራችኋለሁ፣ እርቀት መኖር አለበት። ለምሳሌ ቡና ብላችሁ ከጻፋችሁ በኋላ የተወሰነ እርቀት ተጠቅማችሁ ነው መጠጣት የሚለውን መጻፍ ያለባችሁ። አሁን ደግሞ በጣም የሚለውን ለመጻፍ ደግሞ መጠጣት የሚለውን ከጻፋችሁ በኋላ እርቀት መጠቀም አለባችሁ። ሁሉንም ፊደላቶች በኩል እርቀት መጻፍ የለባችሁም። አንደኛውን ቃል ጨርሳችሁ ወደ ቀጣዩ ቃል ስትገቡ የተወሰነ ምን መኖር አለበት? ጋፕ ነገር መኖር አለበት ማለት ነው። ስለዚህ ይህን ስናነበው ቡና መጠጣት በጣም እወዳለሁ ይላል። እሺ፣ ከዚህ ጋር ደግሞ ዮሴፍ ሰነፍ ተማሪ ነው። 4 ቃላቶች አሉ። ዮሴፍ የሚል አለ፣ ሰነፍ አለ፣ ተማሪ አለ፣ ነው አለ። በአንድ ላይ ሲነበብ
ዮሴፍ ሰነፍ ተማሪ ነው ነው ይላል። እሺ ከዚህ ጋር ደግሞ ምን ይላል? የተመጣጠነ የተመጣጠነ እነዚህ ስድስቱ ፊደላቶች በአንድ ላይ እስከ ነ ድረስ የተመጣጠነ ይላል። እሺ ከዚህ ጋር ደግሞ ምግብ 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 ለጤና 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 ጥሩ ጥሩ ነው ነው። አሁን ስንት ቃላቶችን ቆጠርን? የተመጣጠነ አንድ ቃል፣ ምግብ ሁለት፣ ለጤና ሶስት፣ ጥሩ አራት እና ነው የሚለው አምስት ቃላቶች አሉ ማለት ነው። እነዚህ በአንድ ላይ ስናነባቸው የተመጣጠነ ምግብ ለጤና ጥሩ ነው ይላል። ኦኬ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ሁሉም 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 ሰው ሁሉም ሰው ሁሉም ሰው ጠንክሮ 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 ሁሉም ሰው ጠንክሮ መስራት 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 አለበት አለበት። ሁሉም አንድ ቃል ነው። ሰው ሁለት፣ ጠንክሮ ሶስት፣ መስራት አራት፣ አለበት አምስት። አሁን ይሄ አረፍተ ነገር የአምስት ቃላቶች ስብስብ ነው ማለት ነው። በአንድ ላይ ስናነበው ምን ይላል ማለት ነው? ሁሉም ሰው ጠንክሮ መስራት አለበት። እናንተ አሁን ስታነቡ ልክ እንደዚህ ነው እንጂ እየቆራረጣችሁ ካነበባችሁት ትርጉሙ ላትረዱ ትችላላችሁ። ለምሳሌ ሁሉም ካላችሁ በኋላ ደግሞ ብዙ ቆይታችሁ ደግሞ ሰው የሚለውን ከዚያም ደግሞ የተወሰነ ቆይታችሁ ደግሞ ጠንክሮ ምናምን ካላችሁ ሀሳቡ ምን እንደሆነ ሊጠፋባችሁ ይችላል። ስለዚህ መጀመሪያ ቀስ ብላችሁ ልክ እኔ እንደምለው ትሞክራላችሁ። ከዚያ ፈጠን ብላችሁ ደግሞ ሁሉም ሰው ጠንክሮ መስራት አለበት። ልክ በቃላችሁ በድምፃችሁ እንደምታወሩት የተጻፈን ስታነቡ ልክ እንደምታወሩት ፈጠን ብላችሁ ከአንድ ሰው ጋር ስታወሩ የምትጠቀሙት ቃል አለ አይደል? ልክ እንደዚያ ፈጠን እያላችሁ መጥራት ያስፈልጋል ማለት ነው። እሺ ከዚህ ጋር ደግሞ ዛሬ ይላል። ዛና ሬ ሁለት ፊደል። ዛሬ ቀኑ ቀኑ በጣም በጣም ሙቀት ሙቀት ነው ነው። ዛሬ ቀኑ በጣም ሙቀት ነው። ዛሬ አለ ቀጣይ ቀኑ የሚል አለ። ከዛ በጣም አለ ሙቀት መጨረሻ ነው። ስንት ቃላቶች ናቸው? አንድ ሁለት ሶስት አራት አምስት ቃላቶች። ስለዚህ ይህንን አሁን ፈጠን ብለን ስናነበው ዛሬ ቀኑ በጣም ሙቀት ነው ይላል። ዛሬ ቀኑ በጣም ሙቀት ነው ነው። እሺ ወደ መጨረሻው ስንመጣ ደግሞ ከዚህ ጋር ልጆችን 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 ትምህርት 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 ልጆችን ትምህርት ትምህርት ማስተማር 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 አለብን አለብን። ከዚህ ጋር ደግሞ ስንት ቃላቶች ናቸው? አራት ቃላቶች። የመጀመሪያው ልጆችን ሚል አለ። ከዛ ትምህርት ሚል አለ። ቀጣይ ማስተማርና የመጨረሻው ደግሞ አለብን አለብን ይላል። ሶ ይህንን በአንድ ላይ ስናነበውን ይላል ልጆችን ትምህርት ማስተማር አለብን ልጆችን ትምህርት ማስተማር አለብን ይላል። እሺ እንግዲህ እንደዚህ ያደረጋችሁ እናንተ የተለያዩ ቃላቶችንም አረፍተ ነገሮችንም ሀረጋቶችንም መለማመድ ትችላላችሁ ማለት ነው። ምናልባት ይሄ ቪዲዮ ትንሽ ያስቸገራችሁ ከበድ ያለባችሁ ልጆች ደግሞ ፊደላቶችን ወደኋላ ተመልሳችሁ ሙሉ የሰራኋቸውን ቪዲዮዎች እየገባችሁ ማየት ትችላላችሁ። ከዚያ በተጨማሪ ደግሞ ገና ቃላት ያልሞከራችሁ መጀመሪያ ባለ ሁለት ፊደል የሆኑ ቃላቶችን ቀለል ቀለል ያሉ በተለይ ደግሞ በመጀመሪያ ድምጾች ላይ የተመሰረቱ ቃላቶችም የሰራኋቸው ስላሉ እነሱ የምታየው ደግሞ የበለጠ እንዴት እንደሚነበብ አማርኛ መጀመሪያ እንደ መግቢያ ይሆናችኋል ማለት ነው። እነዚያን ከሞከራችሁ በኋላ በእርግጠኝነት ይህን ቪዲዮ ካያችሁ በጣም ይቀላችኋል። በቀላሉ ማንበብ ትችላላችሁ ማለት ነው። ስለዚህ ለዛሬ የነበረን ክላስ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮዎች አማርኛና እንግሊዘኛ በዋናነት እየሰራሁ እለቃለሁ። እናንተ እየገባችሁ መከታተል ይቻላል። በተጨማሪም ደግሞ በውስጥ መስመር አማርኛ እንግሊዘኛ ሂሳብ
አፋን ኦሮሞ እና ሌሎችም ትምህርቶች እናስተምራለን። ተመዝግባችሁ መማር ይቻላል። ለዛሬ የነበረን ክላስ ይሄን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ